ከ3 ዓመት በታች እኮ በደንብ አዳምጥ። ምክንያቱም ይሄንን ሪላይዝ የምታደርገው ነገሮችን ካለፈ በኋላ ነው። ግን ብዙ ነገር መደበቅ አልፈልግም ላንተ። ማንም ነገር መደበቀው ነገር የለምና ትወርቃለህ። ድንገት አንዴ ብቻ አይደለም፣ 2 አይደለም፣ 3 አይደለም፣ 100 ጊዜ ትወርቃለህ። 100 200 ያንን ነገር ትማረዋል አይደለ? ከዚህ ነገር ወድቄያለሁ፣ ስለዚህ ምን ልገዘብ ብለህ ትማራለህ። አንዳንዶቹ የማይማሩ አሉ፣ ለዛ ነው ብዙ ጊዜ የማይሳካላቸው። እና አንተ ግን የራስን መለወጥ ከፈለግ ታደርገዋለህ። ይሄ ሁሉም ሰው ሰክሰስፉል ፓዝ ውስጥ ከገባ መንገዱን ካወቀው እዛ ፓዝ ውስጥ ከገባ አንድ ያትወጣ እና ያን መውጫ መንገድ የምታገኘው ማለት ነው። ያን ነገሮች ሶልቭ አድርገህ እንደ ጌም ላይ አስበው እስኪ የሆነ ፐዝል ወይም ፕሌይስቴሽን ላይ ምናምን ድሮ ስንጫወት ያን ነገር ፐዝል ወይም ስልክ ላይ ስትጫወት ያንን ነገር ፓስ አድርገህ ነው ነገሮችን ሪላይዝ የምታደርግ የምችለው። እና ህይወትም እንደዛ ነው። ሁሉ ጊዜ ደግሞ ህይወት እንደዚህ ነው ስል እንደ ሌሎች ሰዎች መሆን አልፈልግም። ግን ሪላይዝ ማድረግ ያለብህ ያን ነገር ከስህተቶች ተምረህ እንደገና ያንን ትወርቃለህ። እንደገና ተምራው ማለት ነው። አስበው እስቲ ማስ ፈተና ወደቀ አይደል? እንደገና ስታነበው እንደገና ደግሞ ትወርቃለህ። እንደገና ስታነበው እንደገና ትወርቃለህ። እንደገና 3ኛ ትወርቃለህ። መቼ ነው ብዬ ለራሴ ጠየቅኩ። ይሄን ማለት ነው ሪላይዝ ያደረኩት ያን ነገር ሪላይዝ የምታደርገው ማለት ነው። ያን ነገር ደግሞ ስትሰራው ነው 100 ጊዜ። ለምሳሌ እኔ በቅርብ ጊዜ የሆነ ሚቲንግ ነበረኝ እና ከዛ ሚቲንግ ከዚህ በፊት ማለት ነው ሁሌ ስክሪፕቴን አነብ ነበር ማለት ነው። ኦኬ እንደዚህ ማድረግ አለብኝ፣ እንደዚህ ማዋራት አለብኝ፣ ይሄን አክሰንት መጠቀም አለብኝ፣ ይሄን ታክቲክ፣ ይሄን ትሪኮች ምናምን እል ነበር። እና ከዛ ሪላይዝ ያደረኩት ሰዎች ላይ የሆነ ጊሚኮች ወይም ትሪኮች ምናምን እየተጠቀምኩ ነበር። እና የዛን ያንን መጀመሪያ ሚቲንግን የዛኔ ተዘጋውና ምን ተማርኩ መሰልኩ? ከዛ ሁሉንም ጻፍኩት ችግር ያለብኝን ማለት ነው። ከዛ በኋላ ነገሮችን ሪፍሌክት አድርጌ የተሻለ ነገር ምን ባለት ብዬ ጻፍኩኝ። እና አሁን ከዛ በኋላ ሪላይዝ ያደረኩት ነገር ምንድነው? የሆነ ሌሰን ትማራለህ ከነዛ ውድቀቶች ማለት ነው። ምንም ያክል ባታስበው፣ ምክንያቱም ሁሉ ጊዜ ጭንቅላት ላይ ከሆንክ ወይም ሳታስበው ለምሳሌ ማትስ ወደቅና ሳታስበው ወይ ማትስ ደግሞ እንደዚህ አይሰራም ሁሌ እንደዚህ ፎርሙላ ተጠቅሜያለሁ ለምን አይሰራም? ሳትተገብረው ነው በጭንቅላት ራስን የምታውቀው። ግን ስትተገብረው ማለት ነው ነገሮችን ስትተገብራቸው ስትጽፋቸው እውን ይሆናሉ። እና ያንን ሁልጊዜ አብዶት እያደረግ ስትመጣ እየተማረክ እየተለወጥክ ትመጣለህ። አንዳንዴም አርገው ትወርቃለህ ነው የምልህ። ስለዚህ ትወርቃለህ ነው የምልህ። በህይወት ላይ ምንም ያክል ነገር ብታረግ ትወርቃለህ። ግን ከሌሎቹ ሴፍ የሚጓዙት በጣም ነው የተለወጡት ትመጣ። ብዙ ጊዜ እነዚህ ውድቀቶች ማለት ብዙ ነገር ያስተምረዋል። አንድ ነገር ብቻ ሳይሆን ለምሳሌ ሪሌሽንሺፕ አድቫይስ ማታውቅ ከሆነ ወይ ስለ ቢዝነስ ክህሎቶች ማታውቅ ከሆነ ስለ ህይወትን የተሻለ ቦታ እንደምታደርስ ባታውቅም ኖሮ ያ ነገሮች ጊልቲ ይሰማሃል። ግን የዛኔ የተማርከው ራስን ያበለጸግ እንደምትመጣ 100% እርግጠኛ ነኝ። እና ያንን ፓስ ብታገኘው በህይወት ላይ በጣም የሚለውጥ ነገር እና እባክህ ያን መንገድ ካገኘኸው በህይወት ላይ ሁሉም ነገር ቻው ነው። ማውጫው ብቻ አንተ አሸንፈህ መውጣት ብቻ ነው። ምንም አይነት የሚገድብ ነገር እንደሌለ እነግርሃለሁ።